የቅኝት መፍለቂያ የተቃኘብሽ የቆንጆች ሀገር ባቲ እንደምነሽ የተባለላት ባቲ ከተማ ላይ በተለይም ባቲን ስናነሳ ቁንጅናቸውንም አብረን እናነሳለንና ቁንጅናቸውን ውበታቸውን የሚጠብቁበት ደግሞ በተፈጥሮ ነው። በተለይም ደግሞ የወይባ ጭስንም መጥቀስ እንችላለን። አሁን የምንገኘው ሰኞ ገበያ ላይ ነው። ወይባ ልንገዛ ነው የምንገኘውና ወይባ ገዝተን ነገ በሂደት ደግሞ ያለውን ሂደት ምን ይመስላል፣ ወይባ እንዴት ይሞቃል፣ ምን ይጨመርበታል፣ ጥቅሙስ ምንድነው የሚለውን ደግሞ አብረን ካሚናት ጋር ሆነን የምንቃኝ ይሆናል። ከኛ ጋር ጥሩ ጊዜ እንመኛለሁ። መልካም ቆይታ። ስለዚህ ያው መግዛት እንችላለን። Salibbe kalmatau larega qalbe kamulu kagerachin kalganyo surya wagin araribu በቃ ነኝ እዚህ ተቀመጫለሽ። እዚህ ጋር አረፍ በይ። እኔ አንዴ ወይባውን የሚፈልጥልኝ ለጥራ አረፍ በይ። አብሽሪ አባሙዬ የት ነህ? አባሙዬ ና ወይባውን ፍለጥማ አንድ ጊዜ። ወይባውን እንግዲህ ያው አባወራ ነው የሚፈልጠው። አባወራ ይፈልጣል። እንደምታይ አጠራጠር ተደርጎ ነው የሚፈለጠው። ከዛ እቺ ሰንጠቅ ተደርጋ 4 ቦታ 5 ቦታ ተሰነጠቅና ከዛ እሳት ያው ቦለቂያ አለ። ቦለቂያ ውስጥ እንጨቱ ይሰበራል። ከገባ በኋላ ይሄ እንትኑ የተላጠው ልጫው የፈለገው ሰው ጥራት የሚፈልግ ሰው ቁንጬውን አንፈቅፍቆ ከዛ ያው ከንትኑ ሲወጣ ይታጠብበታል። ውሃው በሱ ውሃ ማለት ነው። በሱ ውሃ ይታጠባሉ። ከዛ ስትወጪ በሌላ ንጹህ ውሃ ታጠሪያለሽ። እንደዛ ነው የሚደረገው። አሁን የገዛ ነው አንድ አይነት እንጨት ብቻ ነው። ሌላ እንጨት የለም። ሌላ ያው አራስ ሴት አንዳንድ ለሰውነቷ ጥንካሬ የሚደበልቁ አሉ። ሀገምሳ የሚባል አለ። ከዚህ ያው ወይራ ነው የሚባለው። ሀገምስ የሚባል አለ። እሱም ደግሞ ስሩ ነው እንጨቱ ሳይሆን ስሩ ከስር እንትኑ እሱ ተፈልጎ ደግሞ አንዳንድ ጊዜ ይጨመርበታል ያው ለጥንካሬ ያህል ማለት ነው። በብዛት ግን ዋናው ይሄ ነው። ወይባ የወለደች ሴትና ያገባች ሴት የምትሞቀው በብዛት ይሄንን ነው። ሌላስ አሁን ትላንት ገበያ ስንሄድ የባህር ዛፍ ፍሬዎችንም አይቻለሁ። የባህር ዛፍ ፍሬ ደግሞ ምን ይደረጋል መሰለሽ? እነዛ ትንሽ ሞቅ ይደረጉና እዛ ጋር ያየናቸው ጉማ ይባላል። የባህር ዛፍ ፍሬ እንደ ጉማ ብለን ነው የምንቀንትን። ከዛ እሱ ደግሞ ተወቅጦ ቅቤ ጋር ቀሉ ቅቤ ጋር ማለት ነው። ያ ጉማ ተወቅጦ ይላቅና ተልቆ ራስሽ ላይ ታደርጊያለሽ። እዚህ ጋር ተደርጎ ነው ወይባ የሚገባው። ያ ጋር ቅልጥጥ ብሎ ሰውነት ውስጥ ምናምን ይላል ያጠራር ተብሎ ቅቤው ሽታው አሪፍ ነው። ማንኛውም ሴት እርሻውላ ባልየውም እርሻውሎ ማታ መቀርብ ላይ ሲገባ ፈልጦ ይጠብቃታል። ከዛ ያው እራት አብልታ ልጆች ሳስተኝታ ካበቃይ በኋላ ወይባዋን ጣል አድርጋበት ሳትሞቅ አተኛ። ማንኛውም ሴት ይሄ ሙቃ ነው የምተኛው። ከዛ ያ የሞቀችበትን ካለ የሆነ ቡድ አንሶላውን እሱን ለብሳ ስተኛ ጠረኑ ምኑም ለባልየውም ለሷም ጥሩ ሽታ ስላለው ማንኛውም ሴት ትሞቃለች። እዚህ አካባቢ ሁሉም ቤት ውስጥ አለ። የኛ አካባቢ ገጠር ቤት ውስጥ ቦለቂያ የሌለበትና እንደው ወይባ የሌለበት ቤት አታዩ። ምን አይነት ሴቶች ናቸው ይሄን ቦለቂያ የሚገቡ ወይም ጭሱ የሚጠቀሙ? ቦለቂያ የሚገቡት እንግዲህ ያው አዲስ ሲያገቡም ሙሽራ ከሙሽራ ወጣ ሙሽራ ውስጥም አንድ ቀውላ አንድ ቀን ትገባለች። ገና ያገባች ሴት ስለሆነች ሳዱላናት
ያፈረች ምን ይያለች ያው ሙሽራ ውስጥ ይያለች በሬው የሚባል አለ ያው በሬው ከዛ ለሁለት ቀን ለሶስት ቀን አንድ ቀን ውሎ ሁለት ቀን ውሎ ወይባ ያስገባታል ከዛ ግን ያው አግብታ ከሙሽራ ወጣ ቤት ከያዘች በኋላ ማታ ማታ መስከረ ሁሌም ትሞቃለች ማይሞቅ ሴት ሳለ ያላገቡ ሳዱላ ሴት አትሞቅም ነውር ነው በእኛ አካባቢ ሳዱላ ሴት ወይባ መሞቅ የለባትም ነው የሚባለው ጥቅሙስ ምንድነው ጥቅሙ እንግዲህም አንድ ሴት ስትወልድ አርግዛ ሰውነቷ በጣም ይከፈታል ሲከፈት ከምግብ የበለጠ ወይባ ነው ሰውነቷን የሚጠግናት የተከፋፈተ ሰውነቷን የሚሞላው ወይባ ነው እና ያው የወለደች ሴት ጥንካሬ ይሰጣል የተከፋፈተ ሰውነቷን ያጠነክራል እንደነበረ ይመልሳል ወይባው ተፈልጧል አሁን ከተፈለጠ በኋላ ደግሞ ወደ ቦለቂያ ይዘነው እንጓዛለን እሺ አብረን እዛው እናያለን የተረፈውን እኔ ላምጣው እሱንም ብትይዙ ግሬለው እሺ እዚህ ነው ቦታው ቦታው ቦለቂያው ይሄ ነው ከዛ ያው እሳት ይጫርበትና እሳቱ ተደርጎ ለዚህ አጠራጠረ ተደርጎ ውስጥ ይገባሉ እስኪ እዛ ጎድጓዳ ነገር ናት እዚህ ጎድጓዳ ነው ጎድጓዳ ነው አያፍ ነው ማለት እንዴት ይጨሳል በተወሰነ ሰዓት እንትን አየር ይሰጣዋል በተወሰነ ሰዓት ወዳው አስገብተሽ ወዳው አትገቢበትም እና ለትንሽ ደቂቃ እንዲጨስ አየር ይሰጣዋል እሺ ከዛ አየር ከተሰጠው በኋላ መጨሱ ሲጀመር እስከዛ አንቺ ቤት ውስጥ መስሪውን ስራ ትሰሪያለሽ ከዛ መጨስ ሲጀመር ለክሽ ትገቢያለሽ እሺ እስኪ ያሉት ነገር ደግሞ አሳይ እስኪ ገደሎቹ አሁን እዚህ ጋር ነው ጥቁር ሆኖ ነው የሚታየኝ ብዙ ጊዜ ስለተጠቀምንበት ነው እንጂ ልክ ወዳው ሲሰራ ምን ይመስል ነበር ይሄ ነበር ከረም የሚመስለው እንደ መሬት ጭቃ ነው ይሄን ነበር የሚመስለው ያው ብዙ ጊዜ ጪሶች ስለሚመቱት እንደምታይ እዚህ ጋር ያው አይዝም የሚመስለው ግን ያየሽ ነው አይደለ ጥቁረቱ ተሰል ነው የሚመስለው ግን እዚህ ጋር ለስላሴው ምኑ ወይባው ብዛት ነው እና የጪሱ ብዛት ነው እንደዚህ ያደረገው ማለት ነው ብዙ ጊዜ ልብስ ለብሶ ነው እንትን የሚለው ልብስ እናለብሰዋለን አንዳንድ ደግሞ የህፃን ልጆችን ልብሶችን የምንጠቀመው እዚህ ጋር ያው የአራስ ልጆችን ልብስ አጥበን ዝም ብለን ልጅ አናስተኛም ይሄንን ልብስ ድፍትፍት እናደርጋለን እዚሁ ይሄንን ዱለንበት ይሄን ልብስ እዚህ ላይ ረብረብ አድርገን ያው ጪሱ እንዲመታው እናደርጋለን የጣራን ጥሩ ጣራ እንዲኖረው ለህፃናቷ ማለት ነው ሌላው ደግሞ ይሄን የምትሞቅ ሴት የምትመገበው ምግብ የተለየ ምግብ አለ አይደል የተለየ ምግብ አለ ምንድነው ያለው እዚህ ውስጥ ሆነ ያው ብዙ ጊዜ ጪሱ ልብ እንት ስለሚል ንርፎ በወተት የሚጠቀሙ አለ ትኩስ እንጀራ በቅቤ ይበላል ያው ዙ ውስጥ ሆነሽ አንዳንዴ ልብሽን እንትን ይላል ብዙም ያው ጪሱ ልብ ስለሚያሳም ንርፎ በወተት ንርፎ በወተት ሳቱ ይባላል ንርፎ ሳቱ ይባላል በጣም ሳይበስል ልክ ስትበዩ ዱቄቱ ቡል ቡል ይያለ ከውስጡ ያ ንርፎ ማለት ነው በጣም አይበስልም ትንሽ ነው እሳት የሚመታው ሽምብራ ጣል ተደርጎበት ከዛ ከበቆሎ ነው የሚዘጋጅ ከበቆሎ አይደለም ማሽላ ነው እሺ ማሽላና ሽምብራ አለ ያን ጣል ተደርጎበት ንርፎ ይጣዳል እና ትንሽ ደቂቃ ነው ብስል አይደረግም ከበሰለ ያው አይጣቅም ጥቅም የለውም እና ያው ትንሽ ዱቄቱ ቡል ቡል ይያለ ስትበይ አፍሽ ውስጥ ወተት ትኩስ ወተት ይደረግበታል እዛ ውስጥ ሆነሽ ያንን ንርፎ ትበያለሽ ስትወጪ ደግሞ ትኩስ እንጀራ በቅቤ በሳህን ውስጥ ተደርጎ ይሰጥሻል ከምጣድ አሁን ወጥቶ ቅቤ ተደርጎበት በርበሬ ተደርጎ ያንንም ደግሞ ትበያለሽ ሌላው ደግሞ ምን ያህል ሰዓት ነው እዚህ የሞቀች አንዲ ሴት ልትቀመጥ የምትችለው ያው እስከቻልሽ ድረስ ነው ብዙ ሰዓት የለውም እስከቻልሽ ድረስ ያው በቃ ሲያልብሽ ከዚህ አካባቢ ጀምሮ እስከ ግርሽ ያልብሻል ያላበሽ ጊዜ በቃ ትንሽ ልብሽን የማመም ትንሽ እንትን ሲደክምሽ ድካም ነገር ከተሰማሽ ያው እግርሽን ማስገብተሽ እዛ ጋር አድርገሽ መተኛትም ትችያለሽ ካልሆነ ደግሞ ከውስጥ ወጥተሽ ትተኛለሽ ሰዓት የለውም እስከሚያልብሽ ነው ግን ማላብ ግድ ነው ብዙ ጊዜ እስከሚያልብሽ ነው የምትሞቂው ካላብሽ በኋላ ያው ትወጫለሽ ከውስጥ ብዙ ጊዜ መቼ ነው የሚሞቀው ማታ ነው ያው ማታ ነው የምትሞቀው እንደገና ደግሞ ያው አራስ ሴት ጧት አንድ ጊዜ ማታ አንድ ጊዜ ነው የምትሞቀው አራስ ማታ ትሞቃለች ጧት ደግሞ ያው ረፈድ እስከሚል ድረስ ያው ፀሐይ ሳይወጣ ማለት ነው ፀሐይ ከወጣ ያጠቁራል ቀን የማይሞቅበት ምክንያት ያጠቁራል ፀሐይ ላይ ለዛሬ አሁን ያው ወደዚች ቦለቂያ ያው እንጨቷን እንዲ ካበጃጀን በኋላ እሳት እናምጣና እሳት እዚህ ውስጥ ይጨመራል መልካም አሁን እስኪ እሳት ላንጣ እስከዛ ያው እንጨቶቹ እዚህ ሆኖ እሳት ይዤ እመጣለሁ
መጣ ውስጥ ይደረግ ማን ነው ግን የሚያዘጋጀው ራሳችን ነው እናት ወይስ ባል ነው የሚያዘጋጀው እናት ናት ባለሙያ ያው ብዙ ስለማስቸግር እናት ታሰራዋለች እሱን ያው ቆም ታደርግበታለሽ እንዴ እርጥብ ስለሆነ ብዙ እንትን ይፈልጋል እስኪ ደርግ ድረስ ትንሽ ያው እንደዚህ ደረጋ በራሱ ጊዜ ያዛል እሱ ጪሱ መችም ያው የበለጠ አንቺ ገብተሽ እንግዳም ስለሆንሽ ብዙ ጊዜ ከኛ የበለጠ ለእንግዳ ነበረ ግን አንቺ ያላገባሽ ስለሆንሽ ሳዱላ ስለሆንሽ ለዛሬ ያው እንግዲህ አልፈንሻል ስለዚህ ይሄ እስኪ ሞቅና ጪሱ እስኪ ወጣ ድረስ ቅድም ማሽላ ብለሽ ነበር ማሽላ አሁን ይሄ እንግዲህም እንደዚህ ካደረኩት በኋላ መጨስ እየጀመረ ነው ያይሽ ነው አይደል ጪስ እስከሚጨስ አየር እንዲሰጠውና እስከዛ ደግሞ ንፎ የሚባል አለ ያው ውስጥ ሆነሽ የምትበዩ አለ እሱን አምጥቼ ይሄው እንግዲህ ይሄ ነው ማሽላ ይባላል ማሽላ ይባላል አባይሪ ይባላል ይሄ በጣም እንትን ይላል ያጠነክራል ከዛ ያው የበለጠ ደግሞ ከዛ ስትወጪ ይሄንን ንፎ ይጣዳል ስለዚህ አሁን እንጣዳለን አሁን ወይባውን እስከሚሞቅ ይሄ ደግሞ ይበስላል ብዙ መብሰል አይፈልግም ሳቱ የሚባል ነው የተወሰነ ሞቅ እስኪል ድረስ ከዛ ከበሰለ በኋላ ደግሞ ያው እዙ ውስጥ ሆነን ውሃው ነው የሚፈልገው ከእህሉም ውሃውም ይሄ አሁን በስሎ ሲወጣ ውሃው ቀይ ነው የሚመስለው ደም ነው የሚመስለው ቀጥታ ማለት ነው ያን ስትጠጪ በስኳር አድርገሽበት ወይ ትንሽ ወተት ጨምረሽበት ስትጠጪ ጥሩ ነው ይባላል ለምንድን ነው ጥቅሙ ያጠነክራል ከዛ ከሳት ስለወጣሽም ደግሞ ይሄ ንርፎ ትኩሱን ስትበይበት ያጠራሻል ለዛ ለውበትም ጥሩ ነው ይሄ ስለዚህ መቀቀል አለበት እንቀቀላል እሱን እስኪን ጣደው እንደምታይ ጪሱ በደንብ እየጨሰ ነው ያው ትንሽ አየር ስላገኘ በደንብ እየጨሰ ነው አሁን ወይ ባለ መግባት የሚያስፈልጉት ነገር ቅርሚያ ያው እቺ የቅቤ ቃናት ቅቤ ያላት እቺ ውስጥ ቅቤ ያላት ያው ቅቤ ትደረጋለች እዚች ውስጥ ቅቤ ያላት እቺን ቅቤ ሙሉ ሰውነቴን ያው ብዙ ምንትን እንዳይደኝ እዚጋ እግሬም ምናምን እቀባለሁ ከተቀባው በኋላ ያው ይሄ ያው ቅቤ መያዣናት ብዙ ጊዜ እዚች አካባቢ ነው የምትቀመጠው እዚጋ ደግሞ እቺ ያው የምቀመጥባት ናት እዚች ጋር አርጌ ይሄንኛው ደግሞ ከሌ ነው የሚባለው ቆዳ ያው ከሌ ነው የምንለውኛ ብዙ ጊዜ ይባላል ከሌ አሁን ሲሰራ በጣም ነጭ ነበር ከረኑ ነጭ ነው ከከብት ላይ የሚሰራ ነው እና አሁን ስታዩ ደግሞ ወይባ ስለተሞቀበት ለዛ ነው ተቀኒ ተቆረ እንደዚህ ይቀርላል ለዛ ነው እና ያው አሁን በዝ ነው የምሞቀው ወይባ በዝ ነው የሚሞቀው ማለት ነው ይሄ ይዘጋጃል እዚህ ገባለሁኝ ስለዚህ አሁን ቅቤሽን ተቀብተሽ ነው የምትመጪ ቅቤ ተቀብቼ ትመጫለሽ የሚበላው መቼ ነው የሚመጣልሽ አለና ማምጣት ይችላል አሁን ማምጣት ይችላል መመገብ ትችያለሽ ይችላል ያው ይመጣል
መጣውልሽ ቅድም ያዘጋጀ ነው ምን አደረጉበት ወተት ምንድነው ያለው ይሄ ማሽላ ወተትና የተቀቀለበት ውሃ አንድ ላይ ተደርጎ ነው የሚመገብ ጨው ተደርጎበታል እዚህ ጋር ነው የሚቀመጥ እንዴት ናችሁ ትመገቡ መገባሉ እንጂ ነው ታዲያ እሺ እንዳይደፈል ያዝልሽ እሺ ሊያዝልሽ ሳች ቆይ እንዲህ ላስተካክልልሽ ነው ቆይ ልብስ እንዳትታ ከሱ ሴት ምንድነው የምትመገበው ሶጣ ደግሞ ያው ፈንጆስ አሁን ዋናው ውሃው ነው ልቤን እንዳያሳምኝ ውሃውንና ወተቱን ንፎን አንድ ላይ ባላለሁ ሶጣ ደግሞ ትኩስ እንጀራ በቅቤም ሆነ ያገኘችውን ትወጣለች ከወጣይ በኋላ ትበላለች እንግዲህ በጣም ይጣፍጣል አንቺ ነው ላንቺ ነው የሚያስፈልገው አዎ አንቺ ሙቀት ላይ ስለሆነ አይዞሽ ጭሱ ሁሌም እንደዚህ ነው ጭሱ አያፍንም ስለለመድ ለባበሳል ብድ ልብስ ግን አሁን በጣም ጭሱ ይወጣል በየማሉ ረፍት አይደረግም ቦለቅያ ከገባሽ በኋላ እስከቻሹ ጭሱ እስከሚያበቃ ተሞቅ ያለሽ እንጂ በመሃል ረፍት የለም አይደረግም እንደየአካባቢው ይለያያል ማለት ነው በአንዳንድ አካባቢዎች ረፍት የሚያደርጉት አሉ እየወጡ ረፍት ያደረጉ ተመልሰው እየገቡ ሌላ ምትሞቅ ሴት ካለች አሁን ለምሳሌ እዚህ ቤት ውስጥ እኔ ያለሁኝ እኔ እየሞኩ ነው ሌላ ደግሞ የወንድሜ ሚስት ወይስ ደግሞ ሌላ ምትሞቅ ካለች የተወሰነ ደግሞ እኔ ከሞኩኝ ተበቃኝ እኔ ወጣለሁ መልሳ ደግሞ እሷ ትገባለች እንጂ ያው እኔ መልሼ አልገባበትም ረፍት ያደረጋችሁ አትገቡ አራስ ሴት ኮንሽ ብቻ ታወገዋን ያማታል ብዙ ጊዜ መቀመጥ ስለማትችል እሷ ያው ብዙ ስለማትቀመጥ ሁለት ጊዜ ሶስት ጊዜ ተመላልሳ ልትሞቅ ትችላለች ስለዚህ አሁን አንቺ ከወጣሽ በኋላ ግዴታ ነው አይደል መታጠብ አዎ ታጠባለሁ ባትታጠቢ ምን ትሆኛለሽ ማታ ከሆነ አልታጠበው ችግር የለውም ጧት ከሞኩኝ ግን ያው ምች ያስመታል ሽታ አለው አሁን ይሰማሽ ይሆናል በጣም ሽታ ስላለው ያው እንደዚህ አልቦይ ፀሐይ ላይ ሲሄድ ምች ያስመታል ስለሚያስመታ ያው ለቅለቅ ብዬ በውሃ ታጥቤ ነው ሱላብ ያላበኝን እንትን አውርጄ ነው የሚሄደው ካልሆነ ግን ምችም ያስመታል አዎ ማታ ስንሞቅ ደግሞ ያው ዝም ብለን እናድርበትና ጧት እንታጠባለን ጧት ስንሞቅና ረፋር ላይ ደግሞ እንደዚህ ስንሞቅ ያው እንታጠባለን ስንወጣ እዙ ከቤት ሳንወጣ እዚቹ ቤታችሁ ውስጥ እዚቹ መሬት ላይ መሬቱ ውሃ ስለሚወድ እዚቹ ታጥበን ሌላ ልብስ ቀይረን ያው እንወጣለን በዚህ ጊዜ ይሄ የቦለቅያ መሞቂያው ለምሳሌ እዚህ ያየሁት እዚህ ከጎን አልጋ ነው ሰው ሚተኛበት በመደብ የተሰራ በጭቃ የተሰራ መደብ አለ ከዛ ፊት ለፊት ደግሞ ቦለቅያ አለ መሞቂያው አለ እና ሁሌም ካልጋ ጥግ ነው የሚሰራው እኛ አካባቢ አልጋ የለም እንደዚህ ከመደብ ጥግ ነው የሚሰራው መደብ ጥግ ማለት ነው አሁን ይሄ መደብ ነው እንደምታይ ይሄ መደብ ነው ስለዚህ እንደዚህ ነው የሚሰራው አሰራሩ እንደዚህ ነው
ከዚህ ወጥተሽ እዚሁ ትተኛለሽ አንጥፈሽ ይሄን ከሌ አሁን እየሞቅንበት ነው ከሌው እንደሞቀ ብርግ አርጌ አሁን እኔ ከሌውን እዚቹ ንጥፍ አርጌ በዚሁ ቡልድ ልብስ ጠቅለል ብዬ ማታ ከሆነ እዚቹ ተኝት ትላለሁ እና ከሌውም ይሞቀኛል አይቀዘቅዘኝም ቡልድ ልብሱም ይሞቃል ያው ደህና እንቅልፍ ተኝቼ አድራለሁ ደስ ምን እንቅልፍ ተኝቼ ነው ማለት ስለዚህ ቦለቅያ የሚሰራው ከምኝታ ጥግ ነው ከምኝታ ጥግ ነው ብዙ ጊዜ የሚሞቀው እንደዚህ ነው አሰራሩ ብዙ ጊዜ ማንንም ቤት ብትሄጂ እንደዚህ ነው መተኛ ጋር ተያያዘ ነው ቦለቅያ ግን ብቻን አንድ ሰው መግባት አይችልም ለምሳሌ አሁን አንቺ ቦለቅያ ስትገቢ እኔ ብርድ ልብሱን ያለበስኩሽ የተከታተልኩ ምን ተናልኩሽ ብቻን ሰው መግባት አይችልም መግባት አይቻልም መልበሳት እሺ እና ያው ምታለብሰን ሴት አዘጋጅተን እዙ ቤት ውስጥ አሁን 4-3 ሆነን ስለምንኖር ለምን እህት ያትሆንም ለምን እናት ያትሆንም ታለብሰኛለች የሚያለብሰኝ ሰው ካለ አልገባም ነው ሲጀመር ብቻ ላይ ያለብሰኝ ሰው ፈልጋለሁ ማውጣቱ ላይ ችግር የለውም መልበሱ ላይ ግን በጣም ስለሚያስቸግር የሚያለብሰኝ ሰው ያስፈልጋል እንጂ ብቻ አይገባም ቦለቅያ አዎ ጭሱ እንደዚህ ሲወጣ እየተከታተለች ጭሱን እፍን የምታደርግ አይደል የምታስተካክል እዛ ይገደላል እፍን አረጋሻ አሁን ጨርስ ስንት ሰዓት ያከን አይ ወደ 1 ሰዓት አካባቢ ነው የቆየሽ እንግዲህ እንደምታይ ወደ 1 ሰዓት አካባቢ ነው አልቦኛል ቅቤም ከጭንቅላቴ ላይ ቀልጧል ስለዚህ አሁን እንዲወጣ ይበቃኛል እስከሚያልብ ነው በጣም አልቦኛል ከጭንቅላቴ ላይ ቅቤም ቀልጧል ያው ወጥቼ መታጠብ አለብኝ ላቤ ሳይደርቅ መታጠብ አለብኝ ስለዚህ ጨርሰሻል አዎ ጨርሻለሁ ላቤ ሳይደርቅ መታጠብ አለብኝ ያቺ ወላሂ የባቲ መልከኛ ፍቅሯ ልቤ ገብቶ ቆይታሽ እንዴት ነበር ቆይታዬ እንግዲህ እንደምታዩ ነው ያው 1 ሰዓት የሚሆን ተቀመጥኩኝ ቦለቅያ ውስጥ ጭሱ ውስጥ ከዛ ያው በደንብ አርጎ ካላበይ በኋላ ወጣሁኝ ያው ሞቅ ባለ ውሃ ሻወር ታጠብኩኝ እጅሽ ቀልቷል አዎ እጄ በጣም ቀልቷል እጄ ብቻ አይደለም ያው ሰውነቴ እግሬ ምናምን አካባቢ ላይ ወዳው ነው የሚይዘው እጄም ቀልቷል ሽታውን በቃ ታጠብኩኝ ግን ሽታም ይሄም ነው በቃ ቢያልብሽ ራሱ ብዙ ሚንገር ሄደሽ ላብሽ መጥፎ አይሸትም ቆንጆ ሽታ ነው የሚኖረው ጸረኑ በጣም ደስ የሚል ነው ያው ለዛ ነው ሻወር ራሱ ብትወስጂ እንትኑ አይለቅም ሽታው አይለቅም አሁን እኔ ይሸተኛል በሰው አጠገብ ራሱ ስታልፊ ወይ ባ የሞቀሽ ሴትና ያልሞቀሽ ሴት እኩል አይደለም ሽታው ራሱ ማለት ነው እና ያው ይሄን ይመስል ነበር ያው ከውስጥ ስትወጪ ደግሞ የሆነ ጥሩ ምግብ በልተሽ አረፍ ብትይ ደስ ይላል ድካም ይኖራል አዎ ጭሱ በጣም ትንሽ የሆነ የማርከም እንትን አለው ያው ከዛ ስትወጪ ብዙ ጊዜ ማታ የምንጠቀመው ለዛ ነው ባቲ ከተማ መላያዋ ብዙ ነው በሙዚቃ ቅኝታችን ላይ እናነሳታለን ባቲን ሌላው ደግሞ ባቲን ስናነሳ አብረን የምናነሳው ቆነጃጅት ልጆቿን ነው እነዚህ ቆነጃጅት ልጆቿ ደግሞ ሀገር በቀል በሆነ መዋቢያ ነው የሚዋቡት ዛሬም እንግዲህ አንዱን የሆነውን የቦለቅያ ስርዓትን ነው በሂደት ያሳየናችሁ ቤተልሔም አድማሱ ነበርኩ ዝግጅቱን ወደ እናንተ ያደረስኩ አብራችሁ ቆይታ ያደረኩት እስከ ሳምንት ሰላም